አንድ መሪ ብቻ የዓለም ታላላቅ ኃይሎችን ሊያስጨንቅ ይችላል? ይህ ጥያቄ በአፍሪካ ታሪክ ውስጥ በተግባር ተመልሷል። ከነዳጅ ከወርቅና ከሀብት በላይ የሚያስፈልገን ነገር አለ፣ ራስን መምራት። ይህ ዛሬ አሜሪካንና የምዕራባውያንን ኃይሎችን ፊት ለፊት የተጋፈጡ ሁለት አፍሪካዊ መሪዎችና መጨረሻቸው ምን እንደደረሰ ባጭሩ ዳሰሳ እናደርጋለን። አብራችሁን ቆዩ። የመጀመሪያው የሊቢያው ፕሬዝዳንት ሙሐመድ ጋዳፊ ሲሆን በ1969 ዓመተ ምህረት በወታደራዊ ኃይል የሊቢያን ንጉሳዊ ስርዓት አፍርሶ ሀገሪቷን ተቆጣጠረ። በዚያን ጊዜ ሊቢያ ሀብታም ብትሆንም የነዳጅ ትርፏ ግን በውጭ ኃይሎች እጅ ነበር። ጋዳፊ ግን መልእክቱ ከዚህ በተቃራኒ ነበር። ሊቢያ የህዝቦቿና የህዝቦቿ ብቻ ናት። የሀገሪቷን የነዳጅ ገቢ ለሀገሪቷ ትምህርት፣ ጤናና ለመኖሪያ ቤት አገልግሎት አዋለ። በአፍሪካ ብዙ ህዝቦች ዘንድ እንደ ጀግና ተቆጠረ። በምዕራባውያን ዘንድ ግን አደገኛ መሪ ተብሎ ተሰየመ። ጋዳፊ የአፍሪካን አንድነት በማጠናከር የዶላርን ተጽዕኖ ለመቀነስ በወርቅ የተደገፈ አፍሪካዊ ምንዛሬ በአፍሪካውያን የሚል ሀሳብ ይዞ ብቅ አለ። ይህ ሁሉ ግን አሜሪካ ላይ ቀጥታ ስጋት ፈጠረ። ሊቢያ ረጅም ዓመታትን በአሜሪካ ማዕቀብ ስር አሳለፈች። አሜሪካ ይህ አለበቃት ብሎ በእጅ አዙር የህዝብ አመጽ በማስነሳት ጋዳፊ ተይዞ በአስከፊ ሁኔታ እንዲገደል ተደረገ። ሊቢያም እስከ ዛሬ ድረስ ያልተረጋጋች ሀገር ሆነች። ሁለተኛው ቶማስ ሳንካራ። ቶማስ ሳንካራ በ1983 ዓመተ ምህረት ወደ ስልጣን ከመጣ ጀምሮ ከፈረንሳይ ጋር ግልጽ የሆነ አለመግባባት ተፈጠረ። በአንድ ወቅት ቶማስ ሳንካራ በአፍሪካ መሪዎች ፊት ለፊት ቆሞ አንድ ሀገር ብቻዋን እዳዋን ካልከፈለች ትጠፋለች፣ ሁላችንም ካልከፈልን ግን ማንም ሊነካን አይችልም አለ። ይህ ንግግር የምዕራባውያንን ትኩረት በመሳብ በተለይ ለፈረንሳይ ቀጥታ ስጋት ነበር። ታዲያ የፈለጉትን ማድረግ የማይሳናቸው ምዕራባውያን በ1987 ሳንካራን በገዛ ጓደኛው የተመራ የውስጥ ግድያ ተፈጸመበት። ሀገሩም ወደ ቀድሞው የእጅ አዙር ስርዓት ተመለሰች። ዛሬስ የዚህን መሰል ግድያዎች አሜሪካና ምዕራባውያን ማን ላይ ያነጣጥሩ ይሆን? አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ቪዲዮው ከተመቻችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ለሀገራችን።